በ9 ዓመት ዕድሜው ትምህርት ቤት እስኪያቋርጥ ድረስ ቤተሰቦቹ እጅግ በጣም ደሃ ነበሩ። የሚደግፋቸውን ቤተሰብ አልነበረም። ነገር ግን አንድ ትንሽዬ ወርክሾፕ ውስጥ ማሽን መስራት ይወድ ነበረ። ታዲያ ያቺ ትንሽዬ ወርክሾፕ አንድ ቀን ስም የያዘ ኩባንያ የሀብት፣ የስልጣን፣ የስኬት መጨረሻ መገለጫ ሆነ። እናም ዛሬ ላይ ፕሬዝዳንቶች፣ ነገስታቶች፣ ቢሊዮነሮች ይሳፈሩበታል። ከአንድ ክፍለ ዘመን በላይ እስካሁን ድረስ ከተሰሩ መኪኖች ሁሉ እጅግ ምርጡ ተብሎ ይታወቃል። ይህ ኩባንያ በአንድ ምስኪን ራሱን ባስተማረ መሐንዲስና በአንድ ባለሀብት መካከል የተፈጠረ ወዳጅነት ነው። ታዲያ የአውቶሞቲቭን ዓለም ለዘላለም የለወጠ አጋርነት ነው። በ1900 መጀመሪያ ላይ የቅንጦት መኪና መግዛት ፍጹም ቅዠት ነበረ። መኪኖች ጆሮ የሚያደነቁር ድምፅ ነበራቸው። ከመንቀጥቀጣቸውም የተነሳ በየመንገዱ ሲጓዙ አካላቸውን ያፈርሱ ነበር። በየቦታው ጥቁር ጭስና ዘይት እያፈሰሱ በጥቂት ማይሎች ወይም ደግሞ ኪሎሜትሮች እንደተጓዙ ይበላሹ ነበር። ታዲያ ሀብታሞች መኪና ለአንድ ሰዓት ብቻ ለማንቀሳቀስ የሙሉ ጊዜ መካኒክ አብሮ ለማሳፈር ይገደዱ ነበር። በዚህ ምክንያት ሰዎች መኪና አይወዱም ነበር፣ የሚታገሱት የጭቃ ጠላት እንጂ። ነገር ግን ከሁለት ፍጹም ተቃራኒ ዓለማት የመጡ ሁለት እብድ ባለራዕዮች የዓለምን ታሪክ ለወጡ። በአንድ በኩል ሄንሪ ሮይስ ነበረ። ይህ ሰው ከድሃ መደብ የመጣ ሰው ሲሆን ራሱን በራሱ ያስተማረ መሐንዲስ ነው። እሱም ታዲያ እስከ መታመም የሚያደርስ የፍጹምነት አባዜ ነበረበት። ዓለም አይታ የማታውቀው እንከን የለሽ ማሽን ለመስራት ሲል ብቻ መብላትን ሙሉ ለሙሉ እየረሳ በሳምንት 100 ሰዓታት ያለማቋረጥ ይሰራ ነበረ። አንድ ያገለገለ መኪና ገዝቶ በአሰራሩ ስለተበሳጨ ብቻ ሙሉ ለሙሉ በትኖ ድምፅ በጭራሽ የማይሰማ አስደናቂ ባለ 2 ሲሊንደር ሞተር በእጁ ፈጠረ። በሌላኛው ወገን ደግሞ ቻርልስ ሮልስ ነበረ። እሱ ደግሞ የናኘ ሀብታም ያለው አደገኛ ነገሮችን የሚወድ መኳንንት ነበረ። ፈጣን መኪና ነጂ፣ አውሮፕላን አብራሪና የብሪታንያ የመጀመሪያ የቅንጦት መኪና መሸጫ ባለቤት ነበር። ታዲያ ቻርልስ የማርኬቲንግ ጥበብ ነበረው። የጎደለው አንድ ነገር ብቻ ነበር፣ ታላቅ ምኞቱን ሊደግፍለት የሚችል እውነተኛ ምርት። ለብሪታንያ ቱጃሮች ጩኸታቸው የበዛና የማይተማመኑ የውጭ መኪኖችን መሸጥ መራር ሆኖበት ነበር። እናም አንድ የጋራ ጓደኛቸው የሆነ ሄንሪ ኤድመንድስ የሄንሪ ሮይስን ስራ ከተመለከተ በኋላ ኤድመንድስ እንዲህ ብሎ አሰበ። ሄንሪ ሮይስ መኪና መስራት ይችላል፣ ቻርልስ ሮልስ ደግሞ መኪና መሸጥ ይችላል። ታዲያ በአውሮፓውያን አቆጣጠር በ1904 በማንቸስተር በምትገኘው ሚድላንድ ሆቴል አገናኛቸው። ቻርልስ ሮልስ በሄንሪ ሮይስ በእጅ የተሰራችው አዲስ የሙከራ መኪና ላይ አንድ ጊዜ ብቻ ተሳፈረ። ከመኪናው ሲወርድ አፉን ይዞ ወረደ። መኪናው አልተንቀጠቀጠም፣ ጥቁር ጭስም አልነበረውም። በፍጹም ምቾት ነበረ ያሽከረከራት። ታዲያ ልክ በዚች ቅጽበት ውስጥ የቢሊዮን ዶላር የእጅ መጨባበጥ ተፈጸመ። ጥንቁቁ ሄንሪ ሮይስ መኪና ይሰራል፣ ማራኪው ቻርልስ ሮልስ ደግሞ መኪና ይሸጣል። ሁለቱም ስማቸውን አስተባብረው በመኪናው ፊት ገጽ እንዲህ አሉት፣ ሮልስ ሮይስ። ሌሎች ኩባንያዎች መኪናቸውን በብዛትና በርካሽ ዋጋ ለማምረት ሲሯሯጡ፣ ሮልስ ሮይስ ግን ፍጹም ወደ ተቃራኒ አቅጣጫ በመጓዝ እጅግ በጣም ፍጹም የሆኑ ማሽኖችን በእጅ ማምረት ጀመረ። በ1906 የመጨረሻ ድንቅ ስራቸውን አስተዋወቁ፣ ዘ ሲልቨር ጎስት። ይህ መኪና ምን ያክል አስተማማኝ እንደሆነ ለዓለም ለማስተዋወቅ ዝም ብለው ማስታወቂያ አልሰሩ፣ ይልቁን መኪናውን በህዝብ ማዕበል ፊት ለፊት አሳለፉት። ሲልቨር ጎስት በለንደንና በግላስጎ መካከል 400 ጊዜ ያለማቋረጥ አሽከረከሩት። ያለ አንድ ቴክኒክ ብልሽት ለ15000 ማይሎች ተጓዙ። መላው ዓለም በድንጋጤ አፉን ያዘ። ጋዜጠኞች በዓለም ላይ ምርጡ መኪና ሲሉ አክሊል አቀዳጁት። እናም የአውቶሞቲቭን ኢንዱስትሪ በበላይነት ተቆጣጠሩት። ነገር ግን የምርት ስሙ የዓለም ንጉሥ ሆኖ እያለ አንድ ድንገተኛ አሳዛኝ ክስተት ተከሰተ። በ1910 አደገኛ ነገሮች የሚወደው ቻርልስ ሮልስ በአሰቃቂ የአውሮፕላን አደጋ ተከስክሶ ሞተ። ሄንሪ ሮይስ በሐዘን ተሰበረ። እናም የገነቡት ድንቅ ኩባንያ የዓለምን ታሪክ የሚቀይር ሌላ ፈተና ገጠመው፣ የዓለም ጦርነት። የብሪታንያ መንግስት የሮልስ ሮይስ መኪኖችን ፍጹም ጸጥተኛ ያደረገው ያ እብድ መሐንዲስ በሰማይ ላይ ኃይለኛ የሆኑ ጦር አይሮፕላኖች ሞተሮችን ለመስራት እንደሚጠቅመው ተገነዘበ። ይህ የሮልስ ሮይስን ታሪክ በድብቅ የቀየረ ምዕራፍ ነው። ኩባንያው ወደ አቪዬሽን ዘርፍ በኃይል በመግባት ታዋቂ የሜርሊን V12 ሞተር ፈጠረ። ይህ ግዙፍ ሞተር ብሪታንያ ከናዚ የአየር ድብደባ የታደጉት ታዋቂዎች ስፒትፋየር እና ሄሪኬን የጦር አውሮፕላኖችን አበረረ። ሮልስ ሮይስ አሁን አንድ የመኪና ኩባንያ ብቻ አልነበረም፣ የብሪታንያ ግዛት መኖር ዋስትና እንጂ። ጦርነቱ ሲያበቃ የሮልስ ሮይስ አቪዬሽን በጣም በከፍተኛ ከማደጉ የተነሳ
የመኪና ክፍሉ በላይ ግዙፍ ሆነ። እናም ያ አስፈሪ ግዙፍነታቸው ራሱ ኋላ ወደ ገደል መራቸው። የዓለማችን የሀብት ምልክት የሆነው ሮልስ ሮይስ በ1971 ሙሉ ለሙሉ ከስሮ ነበር። በ1960ዎቹ መገባደጃ ላይ የአቪዬሽን ክፍላቸው አዲስ አብዮታዊ ሞተር ለመስራት ከአሜሪካ ሎክሂድ ኩባንያ ጋር ትልቅ የገንዘብ ቁማር ተጫወተ። መሐንዲሶቹ ገና ያልተሞከረ የካርበን ፋይበር በመቅጠማቸው ምላጮቹ በፈተና ወቅት በተደጋጋሚ ተሰባበሩ። እናም ወጪው ከቁጥጥር ውጪ ናረ። ውሉ የቋሚ ዋጋ ስለነበረ ሮልስ ሮይስ በእያንዳንዱ በሚሰራው ሞተር ላይ በሚሊዮን የሚቆጠር ዶላር ያጣ ነበር። በ1971 ኩባንያው ሙሉ በሙሉ ተሟጠጠ። እናም የብሪታንያ ኢንዱስትሪ ኩራት የነበረው ኩባንያ ኪሳራ አወጀ። የብሪታንያ መንግስትም ደነገጠ። ሮልስ ሮይስ ከፈረሰ የሀገሪቷ የወታደራዊ መሰረተ ልማት አብሮ ሊፈርስ እንደነበረ ተገነዘበ። ስለዚህ መንግስት ጣልቃ በመግባት ኩባንያው ብሔራዊ ወይም ደግሞ የመንግስት በማድረግ ከታላቅ ውድቀት ታደገው። ነገር ግን የምርት ስሙን ለማዳን ግዛቱን ለሁለት ለመክፈል ተገደደ። ሮልስ ሮይስ ፒኤልሲ እና ሮልስ ሮይስ ሞተርስ። የሮልስ ሮይስ ፒኤልሲ የጀት ሞተሮችን የሚያመርተው ግዙፍ የአቪዬሽን ኩባንያ ሲሆን ሮልስ ሮይስ ሞተር ደግሞ ቅንጡ መኪኖችን የሚያመርት ክፍል ሆነ። እናም ያለ አቪዬሽን ክፍሉ የገንዘብ ድጋፍ የመኪናው ክፍል በ70ዎቹና በ80ዎቹ ውስጥ ቀስ በቀስ እያደገ ሄደ። እናም ከጊዜ ብዛት በኋላ ዲዛይኖቻቸው እያረጁ መጡ። ታዲያ በ1998 የሮልስ ሮይስ ኩባንያ ሽያጭ ቀረበ። ከዚህ ጊዜ በኋላ አስገራሚ ታሪክ ተፈጠረ። ሁለቱ የጀርመን ግዙፍ አውቶሞቲቭ ኢንዱስትሪዎች ቮልክስዋገን እና BMW ሮልስ ሮይስን ለመግዛት ወደ ከረረ ጦርነት ውስጥ ገቡ። ቮልክስዋገን 430 ሚሊዮን ፓውንድ በማቅረብ BMWን በቀላሉ አሸነፈ። ሁሉም ነገር እንዳሸነፉ አምነው ጨፈሩ። ነገር ግን ሰነዶች ከተፈረሙ በኋላ ቮልክስዋገን ታላቅ የህግ ስህተት ማድረጉን ተዘገበ። ቮልክስዋገን የገዛው ፋብሪካውን፣ ዲዛይኖቹንና የቤንትሊ ብራንድ መብቶች ብቻ ነበረ። መቼስ ቤንትሊ ስላችሁ እንዴ ምን እያለ ነው ልትሉኝ ትችላላችሁ። ቤንትሊ በሮልስ ሮይስ ስር ያለ ድርጅት ነው። ታዲያ ይሄ ሁሉ የተፈጠረው በድሮ በ1971 ስምምነት ክፍተት የተነሳ ነው። ትክክለኛው ሮልስ ሮይስ የሚለው ስምና ታዋቂ አርማ በጀት ሞተር አምራቹ እጅ ስር ነበሩ። BMW ይሄን ሚስጥር ቀድሞ ያቅ ነበር። ረጅም ጨዋታ በመጫወት በቮልክስዋገን ጀርባ በኩል በዝምታ ተጓዘና በቀጥታ ወደ አቪዬሽን ኩባንያው በመሄድ የሮልስ ሮይስን ስምና አርማ ብቸኛ መብቶቹን በ40 ሚሊዮን ፓውንድ ጠቅልሎ ገዛቸው። ቮልክስዋገን ፋብሪካው ነበረው፣ ነገር ግን በህግ ሮልስ ሮይስን የሚለውን መኪና መስራት አይችልም ነበር። BMW ደግሞ ስሙ ነበረው፣ ነገር ግን የሚሰራበት ፋብሪካ አልነበረውም። እናም ከብዙ ፍጥጫዎች በኋላ ስምምነት ላይ ደረሱ። ቮልክስዋገን ቤንትሊን አስቀረ፣ BMW ደግሞ ሮልስ ሮይስን ሙሉ በሙሉ ይዞ ወጣ። ታዲያ ከዛ ሁሉ ፍጥጫ በኋላ በBMW ሮልስ ሮይስ ሙሉ በሙሉ እንደገና ተወለደ። በእንግሊዝ ውስጥ እጅግ ዘመናዊ የጀርመን ምህንድስናና ከባህላዊ በእጅ የሚሰራ የብሪታንያ ቅንጦት ጋራ የሚዋሃድ ድንቅ ተቋም ገነቡ። ዛሬ ዘመናዊ ሮልስ ሮይስ ተራ መኪና አይደለም፣ የሚንቀሳቀስ ቤተ መንግስት እንጂ። የሄንሪ ሮይስ የመጀመሪያ የፍጹምነት መርህ ዛሬ ድረስ አልተለወጠም። እነዚህ መኪኖች አሁንም ሙሉ በሙሉ በሚባል ደረጃ በእጅ ነው የሚሰሩት። ለምሳሌ ከመኪናው ጎን ያለው ቀጭን መስመር አሁን በአንድ ባለሙያ ቀጭን ብሩሽ በመጠቀም የሚቀባ ነው። ምክንያቱም ደግሞ የሱን እጅ ተከትሎ ሊቀባ የሚችል ማሽን በምድር ላይ የለም። ቻርልስ ሮልስ እና ሄንሪ ሮይስ ጉዟቸውን የጀመሩት እጅ በመጨባበጥ ነበር። ይህም መካከለኛ ጥራትን በጥብቅ ከመጥላት የመነጨ ነበር። ታዲያ እነሱም የመኪና ኩባንያ ብቻ መሰረቱ። የሰው ልጅ ስኬት የመጨረሻውን የዓለም አቀፍ የወርቅ መለኪያ ቅርስ እንጂ። ለዚህም ነው አንድ ክፍለ ዘመን በኋላ እንኳን የሰው ልጅ በማንኛውም የሥራ ዘርፍ ላይ ያለውን የመጨረሻውን የጥራት ማማ ለመግለጽ ሲፈልግ ሮልስ ሮይስ ይገዛል። ዛሬ ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቻው።